ሰላም እንኳን ወደ ሚድዋይፍ ዘይት ቻናል በሰላም መጣችሁ። ዛሬ ስለ ኒዮናታል ጃንዲስ በሰፊው ቤተሰብ ምን ማወቅ አለበት ስለሚለው ነገር በደንብ እናወራለን ማለት ነው። ጥልቅ ግንዛቤም እንዲኖራችሁ ለመርዳት እሞክራለሁ። ኒዮናታል ጃንዲስ ወይም ጃንዲስ የምንለው ምንድነው? ቢጫ መሆን ሲሆን የሚከሰተውም በህፃኑ ደም ውስጥ ቢሊሩቢን የተባለው ቢጫ ንጥረ ነገር ኦቨር ሲመረት ነው። የህፃኑም ሰውነት ከመጠን ያለፈውን ቢሊሩቢን በወቅቱ ማጥራት ሲያቅተው በቆዳውና በአይኑ የነጩ ክፍል ላይ ያ ቢጫ ቀለም እንዲታይ ይሆናል። ይህንን ቢሊሩቢን ለሁለት ከፍለን ማየት እንችላለን፣ ለሶስት ከፍለን ማየት እንችላለን። አንደኛው ፊዚዮሎጂካል የምንለው እና በአብዛኛውን ጊዜ የተለመደ ከ2 እስከ 4 ቀን ውስጥ ተከስቶ በራሱ መዳን የሚችል ሲሆን ያ ቢሊሩቢን ጉበቱ የህፃኑ ጉበት ለማጥራት ሙሉ ብቃት ስለሌለው ያንን ቢጫነት ሰውነታችን ላይ ሲያስከትል ነው። ይሄ አደገኛ የምንለው አይደለም። ሁለተኛው ብረስት ፊዲንግ የምንለው ነው። ያ ብረስት ፊዲንግ ኦቨር የሆነ ብረስት ፊዲንግ ለልጁ በሚኖር ሰዓት ላይ ይከሰታል። ጡትን ማስተካከለን ስናጠባ ይጠፋል። ከባዱ ፓርት ፓቶሎጂካል የምንለው ነው። ይህም በደም አይነት አለመጣጣም ወይም ብለድ ግሩፕ ኢንኮምፓቲቢሊቲ እና በኢንፌክሽን በሌሎች የጤና ችግሮች ላይ የሚከሰት ይሆናል ማለት ነው። መቼ ነው እኛ እናቶች መፍራት ያለብን? ሬድ ፍላጉ ምንድን ነው የሚለውን ስናይ ኖርማሊ ቢጫ መሆን በተፈጥሮ በራሱ ሊጠፋ ይችላል። ግን የሚከተሉትን ምልክቶች በምናይ ሰዓት ላይ መዘናጋት አይኖርብንም ማለት ነው። ቢጫነቱ በመጀመሪያዎቹ 24 ሰዓት ከተከሰተ በኋላ እየተስፋፋ በፍጥነት እየተስፋፋ የሚሄድ ከሆነ ወደ መዳፉ፣ ወደ እጁ፣ ወደ እግሩ የሚሄድ ከሆነ፣ ሁለተኛ ነገር ህፃኑ ጡት የማይጠባ ከሆነና ኦቨር የሚተኛ ከሆነ፣ በጣም የድካም ስሜት ካለው፣ አተነፋፈሱ ችግር ካለ፣ ሰገራው ቀለም መፍዘዝ ወይም ነጭ መሆን፣ ሽንቱ ደግሞ መጥቆር ቀላ ያለ አይነት ወይም ደግሞ ጥቁር የሆነ አይነት ሽንት ካለውም ትክክል አይደለም፣ ቶሎ ይሄዳል። ምርመራውን ስናየው ደግሞ ህክምና ምንድን ነው የሚደረገው? በመጀመሪያ ደረጃ ሴረም ቢሊሩቢን ሌቭሉ ይለካል፣ የልጁ ማለት ነው፣ በደም ተመርምሮ። ሁለተኛ ቆዳ ላይ በሚደረግ ቀለል ያለ መለኪያ ማረጋገጥ እንችላለን ማለት ነው። አምስተኛው የህክምና አማራጭ ምንድነው? ሞስት ኦፍ ዘ ታይም ያን ቢሊሩቢን ጃንዲስ የምንከላከለው በፎቶ ቴራፒ ነው። በጣም ውጤታማና የተለመደ አይነት ነው። ያም በሰላም ልጁ ይተኛል፣ ብርሃኑ ስር ላይ ይተኛና ያ ብርሃን ከገባ በኋላ በምን መልክ ይወጣል? በሽንትና በሰገራ መልክ ይወጣል። እንዲሁም ጡት ማጥባትም እንደዚሁ በቂ የሆነ ጡት ስናጠባ በዛ መልክ እንዲወጣ ይደረጋል። ሶስተኛው ምርመራ ግን ብዙ ጊዜ ያልተለመደ ግን በጣም አስከፊ የሆነ የጃንዲስ ታይፕ ሲኖር የምናደርገው ብለድ ኤክስቼንጅ የምንለው። እዚህ ጋር አስፈላጊ የሆነው ምክር ስነግራችሁ ልጆቻችን ቢጫ በሚሆኑ ሰዓት ላይ ዝም ብለን ወደ ፀሐይ መውጣት አይኖርብንም። ምክንያቱም ይሄ ቢጫ መሆንና የፀሐይ ብርሃን ማች ላያደርግ ስለሚችልና የልጃችንን ቆዳ ሊጠብስብን ስለሚችል ወይም ይሄ እንደ እሳት ማቃጠል አይነት ቆዳ ሊኖረው ስለሚችል ያለ ሐኪም ትዕዛዝ ቀጥታ ወደ ፀሐይ ብርሃን መውጣት አይኖርብንም ማለት ነው። ስለ እናቶች፣ ስለ አጠቃላይ ህፃናት ነክ፣ ስለ ጡት ማጥባት ይሆናል፣ ስለ ፖስትፓርተም ሪከቨሪ ማንኛውንም አይነት ነገር ለማግኘት ከፈለጋችሁ ቻናሌ ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉልኝ፣ ሼር በማድረግ ደግሞ ለሌሎች እናቶች እንዲዳረስ ማድረግ እንዳትረሱ። አብራችሁን ስለነበራችሁ አመሰግናለሁ። ታንክስ